ሰላም ውድ የዩቲዩብ ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ መተናል። ስለዚህ ይሄን ቤት ሰብስክራይብ እና ላይክ ማድረግ ጀምሩት። እንግዲህ ወደ መጀመሪያው ቪዲዮ እንሄዳለን። እስከዛ ድረስ ይመቻችሁ። First thing gangster shit በቃ ማለት የኖሮ ያቋል ያሳለፈው ነው የኖሮ ያቋል። የሚገርም ነገር the whole የአዲስ አበባ ጀማ ዋና የሚባሉት አልጸለይክም እንዴ ዛሬ አይጠቀስ ስም እየጠራ ኮንፊደንስ ሰው የሌለኩ መሰለህ አዲስ አበባ ላይ ሰው ያላል መሰለህ ተወራው ወሬ when you come to the reality we don't play ገብቷል። የሆኑ ፓርቶች አሉ ማታልፋቸው መስመሮች በሞተር ተከብቤ ነው የምሄደው። ሞተር ሳይክል ስንት ይተነሰበ ጋንግስተር አዲስ አበባ ውስጥ እኔ በመኪና ጃፓን ኤምባሲ አካባቢ የነበረ ኦፕሬሽን ነገር ነበረ። እዛ ላይ እሱን የነኛ ባለ ታሪክ ብሎ እያወራ ነው። አይሁንም አይሰሙንም ብለህ ነው። ለዛ ነው እዚህ ሚዲያ ላይ ቁጭ አልኩት። Niggas like playing around like nobody's around, you know. ብታገኘው ምን ትለዋለህ? በጣም ዋቆ ነገር ላገናኛችሁ ደስ ይለኛል። እንግሊዘኛ የሚያወራ ዱርዬ የለም ምንም ያልተማረ የተሰባሰበ ነው። በቃ አንድ ኮንፊደንስ ጋር ይጋር ነው ማለት አይ ሪፕሬዘንት አዲስ አበባ የሰፈርና እንዳትለኝ አዲስ አበባ ነኝ እኔ። እኛም ታጥቀን ነው የምንወጣው። የሚጠብቀንም እትጥቀፋውል ወንድ ስትሆን ታሪክህ የሚርብቁ ሲሆን ልብሶችን የሚያጥብልህ አካባቢ የሚያጸዳልህ ይላላክልህ as long as you stay in the prison ሱ ሰርቭ ያደርጋል። አረ ማዳበሪያ ይዘው ነበር አንዱ ባንክ ቅርንጫፍ የምታዞረው በጥፊ ቢያወርድ መኪናን ይዞ ይላል። የሆነ ጌም አለ GTA Vice City የሚባል ምን ሲጫወት የሚያውቅ ያውቀዋል። ሳን አንድሪያስ ድረስ ምናምን አለና ልክ ጌሙ ራሱ ነው የሚመስል ካራክተር። ከአዲስ አበባ ነኝ ከአዲስ አበባ ውብ ከተማ ከአዲስ አበባ ነኝ ከአዲስ አበባ ያራዳ ልጅ መፈጠሪያ 100 ብር ቢወድቅብኝ አናሳ ተሳስቻለሁ። እንደዛ ሲያደርግ ልታይ የምትችለው በሰዓቱ በስልጣን ላይ የነበሩ ሰዎች ብቻ ናቸው። ክለብ ስንገባ ጋርዶች ሁሉ መጣ ዴቭ ክለብና አንዳንዴ ይቅርታ አድርግልኝ ማሳጅ ቤት የሚመሳሰልበት ሰው አለ። እጁ ግን አዲስ አበባ ልጅ ይመስላል። አወራሩ እንዴት ነው? አሁን ይሄ መቼ መሰለህ የምታውቀው የሚያስደነግጥ ነገር ሲመጣ ያመልጣ እንዴ ምናምን ሊል ይችላል። ይሁን ነገር ይመጣ እነዚህ ነው የቀደሙ ጋንግስተሮች በመኪና ጭነው ምናምን እየሄዱ ነው እንግዲህ ግን እንደዚህ ብር እንደዚህ በነፃነት በመኪና ሲሄዱ ቢገኙ ስለቋል ለዛም ኢትዮጵያ ውስጥ አለቀለ። ሳክስ መሃል ሆነች ይሻላል በረታ ያንተ ቀን እስኪመጣ ቀን መቶ ያጣል ታገስ ዞረው ያጡት ይመጣል ቦታው ድረስ የ20 ምናምን ሚሊዮን ብር መኪና እኛ ምኞት ራስኮ ግን የሚገርም ነው። 20 ምናምን ሚሊዮን ብር ስንመኝ ግን ከልቡ ነው መኪናው በነገራችን ላይ ቆይ ሲጀመር ምን ያደርጋሉ እንደዚህ አይነት ቦታ ላይ አሁን መቼም ጂም እየሰሩ ነው አይባልም አይደል? እኛን ለማገናኘት ከላይ ላሽ እዛ ለምሳቀም ይከብዳል ግን አልፈናል። እና ዳንኤል እንግዲህ እየወራረኩ ነው። ዋት ቀበራ እንዴ አትምታኝ ተው እንጂ ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን ያገባኝ? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩ። አንቺ እሱ ያዋጣሻል? አዎ ያዋጣኛል።
አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? ድራማ ግን በስቷል። በጣም ነው። እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለግኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። አይ ወንድ ልጅና ሴት ልጅ የዋህ ነው። ስማ ብቻን የመሰለች ሽንኩርት የሆነች ልጅ ነው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው። አነደደችው። ሆነ ተከናወነ። ሆነ እሺ ድል የሚሰራው ቸካነች። አይ የለችም፣ ወስዳዋለች። ወንድ ልጅ ቆይ እስከ መቼ ነው ግን እንደዚህ ተሸውዶ ሁሉ ነገር አስበልቶ ይችላል? አረ የዋህነታችን በዛ በዛ። ወደኛ ስንመለስ ማለት ነው። ያው ከዳንሱ በላይ የታየን ነገር ይታወቃል። እኔ በነገራችን ላይ ዳንሱ ምንም አልታየኝም። ዳንሱ እየታየኝም አይደለም። ሌላ ነገር የቀረሰው ሰው ግን ይመች። ሮሊ አብራቸው ግን እኔ ልትሞክ። አረ ደግፉት። ይሄ አይዞን ወንድሜ አይዞን። ና እባክህ አይዞን። እንዴ ወንድም አገኝ ታምሩ ወይ ታምዬ ምን ገጠመ? ወይኔ ነው ፈጣሪ ላከልኝ አብሮ አደገ። ምን እባክህ ግንበኛ እንደሆንኩ ታውቃለህ? አዎ ቴክኒክና ሙያ ተመረዛ እንደገባ ሰምቻለሁ። ምን አዲስ ሄደ ነበረ ረዳት ቀጥሬ ሙሉ ብሎኬት እግሬ ያለቀቀብኝ መሰለህ። ተቆርጧል እኮ ነው የምልህ። አይዞህ እኔ ያለሁ ታውቃቸው እኮ ነው ነርሷን ዶክተሯን አስቀድሙ ይባላል። እኔ ያለሁ እንዴ ደግሞ ነጭ አለበሱ። ምን ሳገራ ለማመላለስ ነጭ ለምንድን ነው እንዴ? እንደ ዶክተር እኩል ትሪት ማድረግ ጀመሩ ማለት በጣም አሪፍ። ግን እባክህ ነገር አስቀድም። እኔ ነኝ ትሪት ማድረግ ወንድሜ ና። አንተ ነህ እንዴ? አዎ እኔ ነኝ ትሪት ማድረግ ና። እሺ ቆይ ግን ይሄ ነገር ማለት ነው አይ እንደ ቀልድ እነሱ ሰሩት እንጂ ማለት ነው ሪል ነው። አሁን እስኪ አብዛኛው ጀማ ውስጥ ማለት ጓደኛ ሆኖ ስለኳል ዶክተሩ ነው ምናምን መቶ መርፌ ይወጋ ጭራሽ እንደፈለገ ቢችል አታምነውም መቼ አላመንከኝ ሞራል ሆነ እንዳይሆን በኋላ እንዳይነሳበት ተመልሶ ሞራል ሆኛ አለ የሰው ልጅ በሁለት መንገድ ይደናል። አንድ እንዳልከው ትሪት ተደርጎ ታክሞ፣ ሁለተኛ ደግሞ ደንግጦ ዶክተር ነኝ ያልክ ደነገጥኩ ለቀቀኝ። አስደነግጠው እንደምታየው ነው። ስማ ሰፈር ውስጥ ጩጬ እያለ እናትና አባቶቻችን ካልተማራችሁ ዋ ልክ እንደበላቸው ልጅ ታምሩ አለት ራሱ ሆናችሁ ነው የምትቀሩት ተብሎ ምሳሌ የሚሰጥብ ልጅ ካላከምኩ ትለኛለህ። አቆይ እንዴት ነው የምታስቡት? የሰው ልጅ ተምሮ የማይለወጥ ነው እንደሚመስለችው? እኔ እናንተ ከተገናኘ እኮ 10 ዓመት አልፎታል። 10 ዓመት አልፎታል። ግን የሚለወጥ ሰው ያስታውቅ ነበር። አንተ ደግሞ ፍንጭ ራሱ አትሰጥም ነበር። ወደ ታች እንጂ ወደ ላይ እንኳን የምትሆን አይመስለኝም። በጭራሽ እንዲህ ከሞከር ከሀይጥ ላይ ዝንጀሮ ላይ አብረው አጨገለ እኔ ላይ ልትሞክር ወንድም አገኝ ላይ ሙሉ የዛ ሰፈር ሰዎች ማይሙች ናችሁ። ያንተኛው ደግሞ ተለየብኝ። አህያ ኢዲየት አይደል? ኢዲየትና አህያውኝ በህይወት ልቆይ ተው እንጂ ልታከም እኔን ወይኔ መካኒኩ A few moments later ተሸከመው የሁሉ መፍቻ ምንድን ነው? 10 መፍቻ ማለት ያርልን እንደውም ያልመጣም እዚህ ጋር ሲራራ ነጋዴ ቢመጣ ባመቶ ግን እስኪ ኢማጂን አድርጉት። የምር አዲስ አበባ በፊት እንደዚህ ነበረች። አሁንና በፊት ደግሞ እዚህ ጋር መስኮቶች ምናምን ነገር አሉ።
መኪኖቹ ራሱ ታርጋ እንዴ ማለት የምን ታርጋ ነው? 4 6 6 1 2 3 4 5 6 ስንት ነው? 7 ታርጋ 7 ቁጥር ታርጋ እንደዚህ ነበረ። ግን ብቻ ለውጥ ተስባላህያ ከተፈሳመንቶ ዝንጀሮ በገደል አድቶት አይወድቅም። እንዲህ ያለ ዘመን አጋጥሞኝ አያውቅም። ምን አይነት ዘመን ነው ዘበነ ድሪቶ? ምን አይነት ዘመን ነው ዘበነ ድሪቶ? አባቱን ያዘዋል ልጁ ተጎልቶ። ግን የምላችሁ ከድሮም ነበረ ማለት እኮ ነው። የድሮም ሰው ያማር ነበረ፣ አሁንም እኛም እናማራለን። ድሮም ላይ ይሄ በቃ አይደል ከስነ ስርዓት የወጡ ሰዎች ምናምን ነገር ነበሩና በእኛ ጊዜ ምናምን ነገር እያለ አንዳንድ ሰው ሲያወራ ይገርመኛል። በእኛ ጊዜ እኮ ደህና ነበረ፣ በእኛ ጊዜ ጥሩ ነበረ ምናምን። ጥሩ ነገር ሊኖር ይችላል፣ ግን በቃ በድሮም ጊዜ ነበረ። አብዛኛውን ጊዜ የድሮ ዘፈኖችን ግጥሞችን ሰማቸው እስኪ። በቃ አይደል እኮ ብልግና እኮ የሚያወሩት እኮ። እኔ ለምን አሁን ላይ በጣም ተጋነነ እንጂ አይሀብ ነው አይዲያ። ብቻ ግን በፊትም በጣም በቃ አደገኛ የሆነ የብልግና ዘፈን አለ በስነ ስርዓት። እሱን ከአንድ ቀን ቆይ እንደዚህ ሰብሰብ አድርገን እንትን እንለዋለን። እናንተም ያገኛችሁት ካለ ላኩልኝ፣ ኢንስታግራምን ጽፍላችኋለሁ፣ በሱ ትልኩልኝ ያላችሁ እና በፊትም ነበረ። ግን ያው ለውጡ ግን የሚገርም ነው። ለማንኛውም ሌላ ቀን ነው አዳራሽ ገብቼ ነብይ ስሟገት አንቺን ሳይለው የተረዳሁት ወትሮም ይደሃል ራቡን የዚህ መኪና ስም እስኪ ኮሜንት ላይ ስሟ ጠፋብኝ። አውቆ ነበር ብቻ ግን ጠፋብኝ ስሟ እና ኮሜንት ላይ እስኪ ያስታውሳል። ወይ አገኝሽና ተጠግበሽ ይሆናል እናቷ ጥቁር ናት ልጅቷ ገብስማ በውስጡ ያለው እሺ ገንፎ ሰርቼ እልሃለሁ። ገንፎ አትበላም? ገንፎ አንድ ቀን እንኳን የረባ ምግብ አትሰሪ። ጠንካራ ምግብ ሰራሽ ብትባይ ፍርፍር ነው። በቀደም ቂንጨ ሰራሽ፣ ቡላ ሰራሽ፣ ከዛ ገንፎ አጥኒ። ትንሽ ቆይተሽ አብሲት ነው የምታጠጪ። ሲያዝም ያደርግ ነገር እህል እያጠጣጠንሽ ውቆ ስታሮጪ ትዋለሽ። ሰይጣን ያልኳል ጌታ ይቅር በለኝ። በውስጡ ያለው መንቀሳቀሳቸው አንዳንድ ሰዎች ያላችሁ እንደዚህ የፈለጋችሁ ከተናገራችሁ ምናምን በኋላ ፈጣሪ ይቅር በለኝ ሳላውቅ ነው። ኧረ አይመጣውም እንዲህ ቄሱ ከተከበረ በኋላ ይኸውልህ ሲሞጮ ራሱ የብር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ፣ ወደፊት ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። ይኸውልህ ይህ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሚሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታ ላይ ያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሳሰስ ነው የምትሰማው እያልኩ። እሺ ግን ድምጽ አለ እየነገርኩህ ከብሉቱዝ ጋር ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ እኮ ነው የሚቀበረው ይህ ስልክ። እንዴት? ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትኩን 2 ሲም ካርድ ታወጣለህ፣ ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ። ይህ ስልክ ቢወድቅ ይኸውልህ አይሰበርም። ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ይኸውልህ እስክሪኑ ራሱ ቢፈስ ይታፈሳል። በግላሱ ራሱ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከቨር የለው ነበረው ለቀ ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። ሚሞሪስ ይቀበላል፣ ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ አለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። አንደኛ ቆንጆ ማን ነው ወይም ማነች? እናቴ ነች። ያላችም ይሄ ሪል ነው።
ይቅርታ አንዴ ያው ሰው መጥቶ እና ምላችሁ ፈልጌ ነው። አብዛኛው እኔ አይሀብ ነው ብቻ ግን ያው አሁን ላይ ስላለበት ነገር መናገር ነው የምችለው። በርግጥ ወደፊት መናገር አልችልም። ግን አብዛኛው ወንድ አሁን ለምሳሌ እናትና ሚስቱን አንድም ያደርጋል። አንዳንድ ደግሞ ሚስቱን ከእናቱ የሚያስበልጥ ምናምን ነገር አለ። እንጃ አይገባኝም በምን አይነት መንገድ እንደሆነ ብቻ ግን ኔቨር መቼም ቢሆን ሚስት ነች። በቃ እናትም እናት ነች። ያግባባናል እንጂ መቼም ሚስትና እናት አንድም መሆን አይችሉም። ሚስት መብለጥም አትችልም። ሁሉ ጊዜ ለእናት ነው ቀድሜ ሪስፔክት እና ይቻም ታረግራውስ ትፈራለህ። በዚህ አጋጣሚ ግን አንድ ነገር ልናገር። ያው ይሄን ቪዲዮ እየሰራው ያለሁት በስልክ ምናምን ነገር ስለሆነ ያላችሁን እስኪ ኮሜንት ላስቀምጡልኝና ብዙ እንትኖች ይኖሩታል። ያው ለዩቲዩብ አዲስ ስለሆንኩኝ በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ሼር አድርጉት እና ምላችሁ ፈልጌ ነው ያላችሁን ነገር ኮሜንት ላስቀምጡልኝ እስኪ። እንደዚህ ቦታ ላይ ይሄ የምታስተካክለው ምናምን የሚሉን ነገር አስተያየት ስጡኝ። ያው የድምፅ ጥራት ምናምን ችግር ሊኖርበት ይችላል። እሱን ወደፊት አስተካክላለሁ። ያው በደንብ ላይ ታይ ይችላል ምናምን ካሜራ እሱን ግን ወደፊት አብረን እናስተካክላለን አብረን እስከሆነ ድረስ። ለማንኛውም ቪዲዮዎችንም ላኩልኝ። ያው እናንተ ጋር አይታችሁ የተመቻችሁን ቪዲዮዎች ምናምን ነገር በኢንስታግራም ላኩልኝ። እናንተ የላካችሁልኝን ደግሞ መጥቼ እንደዚህ ሪያክት እናደርጋለን አብረን እና ለማንኛውም ኮሜንት ማድረግን እንዳትረሱ። ዳይ ወደ ቪዲዮ ስጥ እንግዲህ ብሏል ሰውየው። ከራሱ አሁን ላይ አድርገን ይዘጋናል። በርግጥ ግን ያው ልጅ ሆኖ መቼም ማንም እንደዚህ ያላረገ ሰው የለም ብዬ አስባለሁ። እንግዲህ እኔ አድርጌያለሁ። ንፍጣችን እንደዚህ መላስ ምናምን እንደዚህ አድርጎ መብላት ምናምን ኧረ ኖርማል ነገር ነው። በደንብ ተደርጉ ነው እንጂ ብዙ ነገሮች አሉ በነገራችን የልጅነት ገና ያልተወሩ ያልተነገሩ እና ያው ያላረጋችሁም ትኖራላችሁ እኛን ትላላችሁ። ያው ግን አሜሪካ መንግስት የብሔራዊ ደህንነት ስጋት ተብሎ በይፋ የታገደው አንትሮፒክ ኩባንያ አሜሪካ በኢራን ላይ ለምታካሄደው መጠነ ሰፊ ወታደራዊ ዘመቻ ዋነኛ የጀርባ አጥንት ሆኖ መገኘቱ አነጋጋሪ ሆኗል። የአሜሪካ ጦር በኢራን ላይ ባደረገው ጥቃት የኩባንያውን ክላውድ የተባለ ግን ስላችሁታል ቤኪ እንደዚህ ሲያነብ የሆነ ከኋላ ጥይት ተደቅነውበት ምናምን ነገር በቅድ አንብብ ምናምን የተባለ አይመስልም እንደዚህ እና ኮንተንት ሲጠፋ በርግጥ ያው የሚደረገው ነገር አይታወቅም። ግን አይመስጥም ብቻ ያው እንግዲህ ትንሽ ሲያተር ነው ማለት ተዛለሽ ወይ ታግጭ እንዳልወጣ ተፍቼ ወደ አንቺው ስመጣ ካትራች ከድንጋይ ላይ ቆሜ አይቶ የሚያክሰው አለ እንደዚህ
አምቡላንስ ነዳጅ ሲቀዳ ምናምን ነገር አይቶ የሚያክሱ አለ? እኔ አይቼ አላውቅም ጭራሽ። እስኪ አይቶ የሚያክሱ ካለ አይብ ነው ደበል እውነትም በቃ ነዳጅ Samsung Galaxy Z Flip, the evolution of design. ሳምሰንግ ጋላክሲ ብቻ ለዛሬ የነበረን ቪዲዮ ይሄንን ይመስላል። እንግዲህ ያው የተመቻችሁም ያልተመቻችሁም ይኖራል ምናምን ነገር ያው ብዙ አይነት እንትኖች ሊኖሩት ይችላሉ። ብቻ እንደነገርኳችሁ ነው። ኮሜንት ላይ ያላችሁን ሀሳብ ደቅ አድርጉልኝ። ሰብስክራይብ እና ላይክ በማድረግ ሰፖርት ማድረግ እንዳይረሳ። ያው እንግዲህ ወደፊት ደግሞ የሆነ ያስተካከልን ጥራት ያለው ነገር እናቀርባለን። ስለዚህ አማላካችሁን ደግሞ እንዳረሱ ቪዲዮዎችን የድሮ ያልኳችሁን ይሄ የድሮ ዘፈኖች አሉ በጣም ብልግና ዘፈኖች እነሱንም እየቆረጣችሁ ላኩልኝ። ኢንስታግራም እዚህ ጋር ስሜን አስቀምጥላችኋለሁ። ሌላ ደግሞ ቪዲዮዎችን አይታችሁ የተመቻችሁን ቪዲዮዎች ላኩልኝ። እዚህ ጋር መልሰን ሪያክት እናደርገዋለን። ለማንኛውም ስለነበረን ቆይታ እናመሰግናለን። ይመቻችሁ። ባይ ባይ።